ተሚያ ፖሊስትሪ ዛሬም እንደተለመደው በአዲስ ስራ ወደ እናንተ እየመጣን ነው። ከዚህ በመቀጠል ዛሬ የምንሰራው 2017 ላንድ ክሩዘር V8 መኪና በተሚያ ፖሊስትሪ እንግዲህ ልናስውብ፣ ልናሳምር፣ ውስጡን ማራኪ ልናደርገው ተዘጋጅተናል። ሰው ከጅማሮ ጀምሮ እስከ ፍጻሜው ድረስ ያለውን በስራ ውስጥ ያለንን ሂደት እንድታዩት ጋብዛችኋለሁ። ተሚያ ፖሊስትሪ ተሚያ ፖሊስትሪ አንድን መኪና ውስጡን ለማስዋብ ስንፈልግ የቀለማት መነሻችን የሚሆነው የመኪናው የውስጥ ክፍል ነው በቀዳሚነት ማለት ነው። ስለዚህ ይህ መኪና የዳሽቦርድ እና የዶር ሳይድ ፓነሎቹ ዳርክ ግሬ ናቸው። ሀፍ ደግሞ እና ደግሞ ወደ ሄድላይነር ያሉት ፓርቶች ደግሞ ክሬም ናቸው። ስለዚህ ከነዚህ ሁለት ከለሮች ኮላቦሬት አድርገን ወይ ደግሞ ከሁለቱ ከለሮች በአንዱ ብንሰራው ይመረጣል። በዚህ አጋጣሚ የደንበኛችንም የኛም ምርጫ ክሬም ጄኒውን ሌዘር ሲት ማልበስ ነው። በዚህ መሰረት ይህን የምትመለከቱትን ሬድሜድ ልብስ አስወግደን ጄኒውን ሌዘር ለዚህ መኪና ሊመጥነው የሚችል ልብስ የምንሰፋለት ነው የሚሆነው። እንዲህ አይነት ልብሶች አዶን ነው እኔ በግሌ ለእንዲህ አይነት መኪኖች ብዙ ፊት ያደርጋሉ ብዬ አልልም። ለማንኛውም ከዚህ አንጻር ደግሞ የኛ ስራ ምን ይመስላል፣ የሀገር ልጅ እጅ ጥበብ አርፎበት ይሄ V8 ላንድ ክሩዘር ምን አይነት ፋብሪካ ተች ይኖረዋል የሚለውን አብረን የምናየው ነው። Sitting on a couch that's seen better days, cushion sinking low like a disco fade. Patterns loud, they scream and shout. This ain't just a scene, it's a story laid out. Upholstery, holding memories in your thread, stains of laughter, tears I've shed. Upholstery, you're more than fabric and springs, you're the throne of all my daydream kings. Grandma's quilt, patched over the arm, hides a rip, but it's got that charm. A coffee spill, a ketchup stain, every move's a map of joy and pain. Sitting on a couch that's seen better days, cushion sinking low like a disco fade. Patterns loud, they scream and shout. This ain't just a seat, it's a story laid out. Upholstery, holding memories in your የቪኤቱ ስራ በጥሩ ሁኔታ እየሄደ ነው ያለው። ወደ ወርክሾፕ ገብተን ቪዚት አድርገን ስራው የደረሰበትን አብረን ነው። ወርክሾፓችን ከጀርባ ነው የሚገኘው። ከፊት ለፊት ደግሞ አሁን የነበርኩበት ቢሮና መኪና የምናስረክብበት ዲስፕሌይ ነው። ስለዚህ ወደ ወርክሾፕ እንግባና እስኪ ስራው ምን እንደደረሰ አብረን እናያለን ማለት ነው። ተከተሉኝ። የቡልቡላ ወርክሾፓችንን ከሌሎች ብራንቾቻችን ትንሽ ለየት የሚያደርገው በጣም ዘመናዊ የሆኑ እጅግ ቅንጡ ቬንቴጅ የሆኑ መኪኖች የሚሰሩበት በተሻለው የሰው ኃይላችን ያደራጀነው ብራንች ነው። ወደ ውስጥ እንግባ። ተሚያ ፖሊስትሪ ለቪኤቱ እየተጠቀምን የምንገኘው እንደምታዩት በጣም ኳሊቲ የሆነ ሌዘር ነው። ይሄኛው ፕሌን የሆነው ሌዘር ነው። እዚህ ጋር ደግሞ ፓንቺንግ ወይም ደግሞ ፐርፎሬትድ የሆነው ሌዘር አለ። ይሄ መሀል ላይ የምንጠቀመው በጣም ሃይ ኳሊቲ የሆነ ሌዘሮች ናቸው። እነዚህ ሌዘሮች የመኪናችሁን የውስጥ ውበት አንድ ስቴፕ ከፍ የሚያደርጉ በመኪና ውስጥ ያለን የወንበር የኤሲ ሲስተሞች አየር ሰርኩሌት እንዲያደርግ የሚያደርጉ ናቸውና ፕላስ ደግሞ ለውበትም እጅግ በጣም ቆንጆ ናቸው። It's a story laid out.
የሰፋሽ እየተገናኘን ያለው ግራና ቀኙ መሀል ላይ ገብተዋል። እንደምታዩት ይሄኛውም የዳሩ ፓርቶች የማካፈያው ፓርቶች ገብተዋል። እንግዲህ ስራው በስፌት ላይ ነው ያለው። ገጠማና ፊኒሺንጉን ደግሞ አብረን የምናይ ነው የሚሆነው። አብራችሁን ቆዩ። አሁን ደግሞ የሰፋነውን የወንበሩን ሌዘር ማቴሪያል ለማልበስ ቼክ እያደረግን ነው የምንገኘው። ገና አንዳንድ ቅርጾቹን ቼክ አድርገን ነው ፋይናሊ ወደ ማልበስ የምንሄደው። አሁን ቼክ እየተደረገ ነው የሚገኘው። ደብል ስቲች ይቀረዋል፣ ገና መሰፋት አለበት። የጀርባ ክፍሎቹ አልገቡም። ከፊት ለፊትም መወጠሪያ ጆይንት ላይ ያሉ ስቲቾችም አላለቁም። ኤኒሃው ሂደቱን ግን እንድታዩት እየጋበዝናቸው ነው። ይህን ስራ የተረከብነው ሞርኒንግ ላይ ነው። ወደ 2 ሰዓት አካባቢ የተረከብነው። አሁን ያው ከዲዛይን ክፍላችን ወደ ስፌት ክፍል ስራዎች ተላልፈው በርብርብ ስራችንን በከፍተኛ ጥራት እየሰፋን ነው የምንገኘው። እንግዲህ የመኪናን ወንበር ልብስ በጥሩ ሁኔታ ቢቆረጥም ልቅም ተደርጎ ካልተሰፋ ውበቱ አይመጣም። ስፌት ላይም ደግሞ በከፍተኛ ጥንቃቄ ስራችንን እየሰራን ነው የምንገኘው። አሁን ኦልሞስት ከቀኑ 6 ሰዓት ገደማ እየሆነ ያለው ሰው ማምሻችንን አጠናቀን ይህን መኪና የምናስረክብ ይሆናል። ውጤቱን አብረን ነው። Cushion sinking low like a disco phase. Patterns loud, they scream. በየቀኑ የማያቋርጥ መሻሻል እያሳየን ነው። ለኛ ይታወቀናል፣ ለናንተስ? ለማንኛውም ዛሬ ይዤላችሁ የመጣሁት ቪኤት ላንድ ክሩዘር 2017 ነው። አሁን ስራው ተጠናቋል። የተጠቀምነው ማቴሪያል ጄኒውን ሌዘር ነው። መሀል ላይ ፐርፎሬትድ የሆነ ሌዘር ተጠቅመናል። ስራውን እኔ በግሌ በጣም ወድጀዋለሁ። ለእናንተ ለማሳየትም ጓጉቻለሁ። አብረን እንየው። Looking at me, I'm ready to go with you if you want me. Sitting on a couch that's seen better days. Cushion sinking low like a disco phase. Patterns loud, they scream and shout. This ain't just a seat, it's a story laid out. Upholstery.